ከአቅሜ በላይ ሆነ ማለት በጣም እየወደድኩት መጣው እሱ ለ3 ቀን ምናምን በቃ በሚሄድበት ሰዓት ከሱ ጋር ማሳለፍ ጀመርን ማለት ነው ወይን ምናምን አዘጋጅቼ ቤት ውስጥ በቃ ትንሽ እንደ ፕሮግራም ነገር አድርጌ ጠበቅኩት ማለት ነውና በፍጥነት ቶሎ እንዲመጣ ምናምን ደወልኩለት መሳሳም ምናምን ነገር ጀመርን እና ባለቤቴ እንደማይመጣ ነግሬዋለሁኝ እና በጣም ወጣ ያለ ነገሮችን መሳሳም ምናምን ነገር ጀመርን ማለት ነውና መኝታ ክፍል ገባን እና እሱ ፈርቶ ነበር ባለቤቴ እንደማይመጣ ነገርኩት ከዛ እየተላፋን ምናምን መሳሳም ጀመርን ምናምን እና ለመጀመሪያ ጊዜ ከሱ ጋር ግን ማለት ነው ከዛ ቀን በኋላ በጣም በተደጋጋሚ ማድረግ ጀመርን ማለት ነው ከሱ ጋር እየተገናኘን በጣም ጊዜ ደስ የሚል ነገር ምናምን ማሳለፍ ጀመርን ከዛም አልፎ በተደጋጋሚ ከሱ ጋር ማድረግ ጀመርን ማለት ነው ከስራ መጥቶ ምናምን ቤት አብረው መምጣት ሲፈልጉ ምናምን እንደማያቅ ሰው እንደ አዲስ ሰው ቤት መጥቶ እንደማያቅ ምናምን ነገር ነው የሚመጣውና ባለቤቴ ጭራሽ ይሄን ነገር ምንም ነገር አያቅም ማለት ነው ስለኛ ከባለቤቴ ጋርም ስንጋባ እንዳልኩክ እንደነገርኩክ ታወደን ምናምን አይደለም ባለቤቴ የሚሄድበትን ሰዓት እየጠበኩኝ በቃ እሱን ያገኘው በተደጋጋሚ አደርጋለሁ ማለት ነውና በጣም ናፍቀኸኛል እና ካንተ ጋር ሲያደርግ ፈልጋለሁ ምናምን ብዬ እየነገርኩት ያለውን ነገር በአጠቃላይ እንዳለ ቪዲዮ እየቀረጸ ነበር ማለት ነው እና ይሄን ነገር አላቅም እና ያን ነገር ለባለቤቴ ላከለት ማለት ነው የሚሰማኝን ስሜት እንደሚሰማው ነበርማ ሰላም ስሜ ኢደን እባላለሁኝ የመጣሁት ከጫንጮ ነው ተወልጄ ያደግኩትም እዛው ጫንጮ ከተማ ላይ ነው ማለት ነው እና እዚህ ፕሮግራም ላይ ተገኘሁትኝ የህይወት ታሪኬን ለማካፈል ነው ያው እናንተም እንግዲህ የኔን የህይወት ታሪክ ሰምታችሁ እንደምትማሩበት ተስፋ አደርጋለሁ ማለት ነው ጫንጮ ከተማ ያው ክፍለ ሀገርም ነው ምንም ያህል እንኳን ከተማ ብትሆን ያው ክፍለ ሀገር ነው የሚባለውና እስከ ሰዎች ጋር ማህበራዊ ህይወቱ ምናምን በጣም ደስ ይላል ማህበራዊ ህይወት ምናምን ሁሉም ነገር ደስ ይላል ግን የኛ ህይወት ደግሞ በጣም ዝቅተኛ ነበር ማለት ነውና እኔ የመጣሁት ከዝቅተኛ ቤተሰብ የሚባል ነው ማለት ነውና ተቃላይ በቃ ጫንጮ የምትባል ከተማ በጣም ደስ የምትል ከተማ ነች ማለት ነው ነገር ግን ያው ማህበረሰቡ ደግሞ ዝቅተኛ ህይወት ነው የሚኖረው ያው እኛም የኔ ቤተሰብም ዝቅተኛ ቤተሰብ ኑሮና ያለን ማለት ነውና እንደዚህ ቤተሰብ ዘመድ አዝማዱ ምናምን እዛ አካባቢ አንድ አካባቢ ላይ ነው የምንኖረውና እኛ ቤተሰብም እኔ ታላቅ ነኝ ከቤት ውስጥ ማለት ነውና ታናሾቼ 2 ሴትና 2 ወንድ ናቸው በቃ እኛ ቤት እንዳልኩ ዝቅተኛ ኑሮ ነው የምንኖረው እና አባቴም ገበሬ ነው እናቴም ደግሞ ከተማ ላይ ወጣ ያለሽ ምናምን ጉሊት ነበር የምትቸረችረው ማለት ነው እና የሆነ እንዳልኩክ ያ ነገር ለኛ ቤት ውስጥ ልጆች አለ ገባ እኛን ለማስተዳደር ያ ነገር ምንም በቂ አይደለም በቃ ይሆናል አይደለ የሚሰማቸው ነገር አለ ያው እኔ ታላቅ ነኝ የሆነ ጨነቃለሁ ምናምን ነገር ያን ነገር ግን ማሳየት ምናምን አልፈልግም ነበር በዛ ሰዓት ማለት ነው እና በቃ ሁሉ ጊዜም ከአባቴ ጋር ሲጨቃጨቁ ሲጣሉ ምናምን ነገር በጣም እሷም ደግሞ ያ ጉሊት ቸርችራ መታመጣው ነገር ምናምን ጭራሽ ምንም የየለታችንን ሁላ እንትን ማይልበት ሰዓት አለ ማለት ነው እና በቃ ለምን ሰው ቤት ልብስ አላጥብ ምናምን ብላሰበችና እሷ ምናምን በየሰፈሩ እየሄደች ልብስ ምናምን ታጥባለች እንጀራ ምናምን ትጋግራለች ማለት ነው እናቴና እኔም ያው ትንሽ ከፍስል ትምርቴን ምናምን ተምሬ ከኤሌመንተሪ ሃይ ስኩል ምናምን ያለበት ደረጃ ላይ ስደርስ ከናቴ ጋር እየሄድኩኝ የዞርኩኝ ምናምን አንድ ላይ ልብስ አጥባለሁኝ እንጀራ ምናምን ጋግርላቸዋለሁ ምናምን እንደውም አንዳንድ ጊዜ እሷን እየተደበቅኩ እየሄድኩኝ ምናምን ነገር እንጀራ ምናምን ጋግራለሁ ያው እኔ እንዳልኩ ከቤት ውስጥ እኔ ነኝ ታላቅ ብያለሁ እና የሆነ ኃላፊነት ይሰማኛል በጣም ነበር የሚሰማኝ ማለት ነው እና ብቻ ገንዘብ ለማግኘት በጣም እጣጣር ነበር ቶሎ ብዬ በቃ ያለችኝን ታይም በጣም ነበር መጠቀማት እየሄድኩኝ ምናምን ልክ እሷ እንደምታደርገው እየሄድኩኝ ምናምን እጋግራለሁኝ ለሰዎች ልብስ ማጥባለሁ ቀን ሙሉ እንደዚህ ምናምን ፍሪ በመሆንበት ሰዓት በቃ አጥባለሁ ሁሉንም ነገር ሰራ ነበር ማለት ነው
እና በዛ ሰዓት ምናምን እያገዝኳቸው ምናምን ለወንድሞቼ ለእህቶቼ የሚያስፈልገውን ነገር ሁላ አረግላቸው ነበር ማለት ነው። በቃ የኔ ሀሳብ እነሱን ማስደሰት እነሱን ማገዝ በተለይ ደግሞ አባትና እናቴ እንዳይጣሉ የሆነ ነገር ማድረግ ነበር በዛ ሰዓት የኔ ፍላጎት ማለት ነው። ነገር ግን የኔ የሱ ቤተሰቦች እንዳልኩ አንድ አካባቢ ላይ ነው የኛም ቤተሰቦች አሉ የሱም ቤተሰቦች አሉና እኔ ወጥቼ ምናምን እንድሰራ ምናምን አይፈልጉም። የኔም ትኩረት የነበረው ትምህርቴ ላይ ነው። በርግጥ ግን ያ እነሱ የሚጨቃጨቁት ነገር ያ ተጽዕኖ ስላለብኝ ግን ያለችኝን ታይም ትምህርት ቤትም እየቀራው ምናምን ይሄድና አግዝ ነበር። እናቴም ግን ያንን ነገር እንዳደርግ ምንም ነገር ፍላጎት የላትም። በቃ ትምህርትሽ ላይ አተኩሪ ይሄን ህይወት የሰጣችሁ እኔ እስኮንኩ ድረስ እኔ ጋፈጣለሁ ብላ ነበር የምታስበው ማለት ነው። እና እኔ ግን ያው ሁሌ እንዳልኩክ እነሱ ሲጨቃጨቁ ድህነት ነው ይሄን ሁላ ነገር ያደረገው ድህነት ነው። እኛ ደሃ ባንኖር ኖሮ በነገር ላይ አባትና እናቴ በጣም ነው የሚዋደዱት። ግን ያ ድህነት ነው ያ ኑሮ አለማሸነፋቸው ነው እነሱ እንዲጨቃጨቁ ያረጋቸው ማለት ነው። የሱም ቤተሰቦች በቃ እናቴን በጣም እየጣሏት መጡ ምናምን ነገር እንዲምትጨቃጨቀው ለሷ በቃ ሁሉ ጊዜም በጣም እንትን የምትለው ነው የሚመስላቸው ሁሌም ገንዘብ አምጣ ምናምን የምትለው ስለሚመስላቸው የሱ ቤተሰቦች ራሱ ለሷ ያላቸው እንትን ምናምን እየቀነሱ መጡ ማለት ነው ከጊዜ በኋላ። እና እኔም ወጥቼ እንድሰራ ምናምን ነገር እናቴን በቃ እዛ እንዳልኩ የጉልበት ስራ ነው ልብስ ማጠቡ አለ ድካሙ አለ ከሱ ጋር የምትጨቃጨቅበታልና በጣም ያማት ምናምን ነበርና በቃ እኔም የግዴታ ትምህርቴን እየቀጣው ምናምን መስራት አለብኝ ብዬ ነበር ማስበው በዛ ሰዓት ማለት ነውና እኔም ትምህርቴ ላይ ደከም እያልኩ መጣው በጣም ያን ነገር እያደላው መጣው ማለት ነው። ምክንያቱም በቃ እንዳልኩክ አባቴም ከገበሬነት አልፎ ድንጋይ ይፈልጣል ምናምን በቃ እንዳልኩ የቀን ስራ ነው የሚሰራው ማለት ነው። እናቴም ያው በየሰው ቤቱ ልብስ ነው የምታጥበው ምናምን ነገር ያ ነገር በጣም እንድትታመም ምናምን አድርጓታል በጣም በቃ እና አባቴን ወጪ ምናምን ስትጠይቀው በቃ በዛ ምክንያት ይጣላሉ ምናምን ነገርና ይጨቃጨቃሉ ምናምን ታናናሾቼም ያ ነገር አይምሯቸው እንትን እያለ መጣ ማለት በቃ የሆነ ደስተኛ አይደለንም ማለት ነውና ከእንደዛ አይነት ማህበረሰብ ነው ያደግነውኛ ማለት ነውና 5 ልጆች ማለት በጣም ከባድ ነው። እንደዚህ ጭቅጭቅ በድህነት ውስጥ ባይዘወይ እንደዚህ ድህነት እንድትጨቃጨቅ ምናምን ነው የሚያደርግ ማለት አሁን እነሱ አሪፍ ህይወት ቢኖረን ኖሮ ከአባቴ ጋርም እንደዚህ አይጨቃጨቁም አይጣሉም ነበር ማለት ነውና በጣም ከባድ የሚባል ህይወት ነው ያሳለፍነው። ክፍለ ሀገር ምናምን አካባቢ ላይ ደግሞ እንደዚህ እድሜ ምናምን ደረስ ምናምን በቃ ይሆናል አይደለ ደረስ ምናምን ነገር ስትል ይሆና አይችማ በቃ ለትዳር ደርሳለች ምናምን በቃ ሊያጩ ነው የሚፈልጉትና እዛ አካባቢ ላይ ደግሞ እንደዚህ ባለ ሀብቶች ምናምን ይኖራሉና ሁሉም ማህበረሰብ ደሃ ነው እያልኩ አይደለም ያው ሀብታምም እንዳለ አብዛኛው ደግሞ ይሆናል አንድ አይነት ማህበረሰብ ነው የሚበዛው ማለት ነውና ለዛ ቤተሰብ እንድርሻለ ምናምን ነገር እያሉ ሁሌ ቤት ውስጥ በቃ እንትን ይሉኝ ነበር። እኔ ግን ያንን ነገር አልፈልገውም ማለት ወደ ትዳር ምናምን መሄድ አልፈልግም ነበር በዛ ሰዓት የምፈልገው እኔ ትምህርቴ ላይ ፎከስ ማድረግ ነበር የምፈልገው ማለት ነው። እና ቤት ውስጥ በቃ ሁሌ ጭቅጭቅ ነው የሆነ ለሱ መዳር አለብሽ ምናምን ነገር እያሉ እናቴም ብትሆን የኔን ህይወት መድገም የለብሽም አንቺ የተሻለ ደረጃ መድረስ አለብሽ ህይወትሽ መቀየር አለበት ምናምን ነበር የምትለኝ ማለት ነው። እኔም ደግሞ ሁሉ ጊዜ የምላቸው እኔ ትምህርቴ ላይ ፎከስ ነው ማድረግ የምፈልገው ትምህርቴን በደንብ መማር አለብኝ ስለነዚህ አይነት ነገር ማሰብ የለብኝም ምናምን እያልኩኝ እንተንላቸው ነበርና ግን ይሄ ነገር በቃ ቀን በቀን እየተባባሰ መጣ። በቃ አባቴም በጣም ነገሩን እያከረሩት ምናምን ነገር መጡ። በቃ ቀን በቀን እሱ ማግባት አለብሽ ይሄን ነገር መቀበል አለብሽ ምናምን ነገር ሲለኝ በቃ እኔም እንደማልፈልግ ነበር ሁሌ የምናገረው ማለት ነው። ግን በቃ በጣም አባቴ እያስገደደኝ ምናምን ነገር መጣ። ይሄን እሱን ማትቀበዩ ከሆነ ትምህርትሽን ማስቆምሻለሁ ምናምን ነገርና ከቤተሰቤ ጋር ምንም በቃ እንትን ማለት ጀመርኩኝ እየተቃረንኩ ምናምን ስመጣ ከነሱ ጋር ያለኝ ነገር ያጣው ስመጣ መጨረሻ ላይ በቃ እኔም ለምን እሻለላቸው ማለት ጀመርኩኝ ማለት እኔም የተሻለ ነገር ባገኝ ደስ ይለኛል። የክፍለ ሀገር ኑሮ በጣም ሰልችቶኛል የተሻለ ነገር ባገኝ እኮ ደስ ይለኛል። ግን እኔ ማግባቱን ብቻ ነበር በዛ ሰዓት የማልፈልገው ማለት ነው። በቃ መጨረሻ ላይ በጣም እነሱም ሲጨቃጨቁኝ ተጽዕኖ ሲፈጥርብኝ አባቴም በቃ ይሄን ነገር ተቀበልኩት ማለት ነው። እና በዛ ሰዓት በጣም ነበር ደስ ያላቸው እና ልጅየውም እሱም በጣም ደስ ብሎት ነበር። መጀመሪያም ለትዳር እንደሚፈልገኝ ነበር ሲናገር የነበረው ማለት ነው። እና ቤተሰቦቼም እሱም በጣም ደስ ብሏቸው ነበር ያንን ነገር በመቀበሌ ማለት ነውና በቃ እኔም በመስማማቴ እሱ በጣም ነበር ደስ ያለው። ያው የነሱ ቤተሰብም ባህሪያቸው ምናምን ደስ ይላል እና እኔም በመስማማቴና በጣም ደስ ብሎታል እሱ
እና ያለኝ አንቺ እንደስ ልትስማማሽ እኔም አንቺን በጣም ነበር ለትዳር መመኝሽና መፈልግሽ ስለዚህ አንቺ እኔን ስለፈለግሽኝ ለቤተሰቦችሽም ሆነ ላንቺም ሆነ የሚገባሽን ህይወት ነው የምሰጥሽ እነሱንም ከእንደዚህ አይነት ህይወት አወጣቸዋለሁ አንቺም የተሻለ ደረጃና ትምህርትሽን እንድትቀጥይ ማለት በጣም የሚያስፈልግሽን ነገር በሙሉ ነው ማደርግልሽ እነሱም ደግሞ አዲስ አበባ ከተማ ውስጥ እንደማስገባቸው ቃል ገባልሻለሁ ብሎ ነው ያሳመነኝ ማለት ነውና እሱም እንዳለው ቃሉን እንትን አላለም ማለት ነውና ከተጋባን ከሱ ጋር ምናምን በኋላ አዲስ አበባ ነው ይዞኝ የመጣው እና እዛ ምናምን ጥሩ ህይወት ሰጠኝ ትምህርቴንም እየቀጠልኩ ነበር እኔ እየተማርኩ ነበር እንዳልኩክ ቤተሰቦችሽን ወደ አዲስ አበባ አምጥቼ ጥሩ ህይወት አሰጣቸዋለሁ ምናምን ነገር ብሎኝ ነበር እሱም ምንም ቃሉን እንትን አላለም ቃሉን አክብሮ እኔም ትምህርቴን እየተማርኩ ቤተሰቦቼም ወደዚህ መተው መኖር ጀመረ ማለት ነውና እንዳልኩክ በህልሜ ማለት ምንም ጭራሽ እንትን ማልለው ህይወት የሆነ ስመኘው ምኖረው ህይወት ነው እየሰጠኝ ማለት ነው እና እንዳልኩክ እዛ ጫንጮ ከተማ ላይ ዝቅተኛ ማህበረሰብ አካባቢ ላይ ገጠራማ ምናምን አካባቢ ላይ ነበር ይኖርኩት ማለት ነው እና እሱን ካገባው በኋላ እሱም ስራውን እየሰራ እኔም በቃ የሚገባኝ ህይወት ሳልም የነበረውን ህይወት ነው ይሰጠኝ እንደዛ እየኖርን ቤተሰቦቼንም ሁሉም ነገር አስተካክሎላቸው እነሱም ደስተኛ ሆነው እኔም ደግሞ መኖር ያለብኝንና መማር ያለብኝን ነገር እያደረኩ እየኖርኩ ነበር ማለት ነውና በሚገርም ሁኔታ በቃ እኔም ደስ የሚል ህይወት መኖር ጀመርኩኝ እሱም ስራውን ይሰራልኝ ትምህርቴን ማራለው ምናምን ብቻ እንደዛ እያልን መኖር ጀመርን ማለት ነውና እሱም ደስ የሚለው ነገር ከሶሻል ነገሩ አራቀም ማለት እኔ ካደኩበት የሱ ቤተሰቦችም እንዳልኩክ የሱ ማለት ቤተሰቦቹ እዚህ አዲስ አበባ ናቸው የሱ እንደዚህ ዘመድ ምናምን የድሮ እንትን አለ አይደለ አያቶቹ ምናምን እኔ ያደኩበት ማህበረሰብ ጫንጮ የሚባል ከተማ ላይ እንዳልኩክ እዛ ነበሩ እዛ አካባቢ ናቸው እኔናሱም ለዚህ ግንኙነት እንትን ያለው በዛ ምክንያት ነው ማለት ነው በቤተሰቦቹ በአባቲ ምናምን ምክንያት ነው እና ለኔም በቃ ደስ የሚል ህይወት እሱም ስራውን ይሰራል ምናምን ነገር ብቻ እንደዛ ያያልን መኖር ጀመረን ማለት ነውና ያ ነገር የሶሻሉ ነገር ያው የቤተሰቦቹ አለ ብያለውና በቃ እዚህም በጣም ይቀራረባል ጓደኞች አሉት ምናምን ነገር ግን ይሄ አንድ በጣም ቤስት ጓደኛ አለው ሁሉ ጊዜ በቃ ቤት እናሳልፋለን አንድ ላይ ምናምን በቃ ልክ እንደ ቤተሰብ ነው ምን ሆነው ማለት ነው ቤት ውስጥ እና እኔ ብቻ ነኝ ቤት ውስጥ ያለሁት ማለት ነው ከኔና ከሱ በስተቀር ሌላ ሰው የለም እና ጓደኛው ደግሞ ቤስቱ በጣም ሁሉ ጊዜ ቤት ይመጣል ምናምን በቃ አብረን ፈታ እንላለን ምናምን ማለት ነው አብዛኛው ጊዜ በቃ ከኛ ጋር አይጠፋም ማለት ነው ከስንት አንዴ ነው ራሱ የማይመጣበት ጊዜ ከማይመጣበት የሚመጣበት ጊዜ ይበዛል ማለት ነውና እኔም ከሱ ጋር እኔም ጓደኞች እንዳልኩ ከአዲስ አበባ አይደለም የኖርኩት እዛው ስለሆነ እዚህ ያናል ሰው አልተግባባሁም ማለት ከትምህርት ወደ ቤት ምናምን እሱም ከስራ ምናምን አይደለ ያናል መግባባበት ሰዓት ስለማይኖረኝ ላይክ በቃ እኔ ከሱ ጋር ነው በጣም መቀራረበው ማለት ነውና ይበልጥም ደግሞ ከሱ ጓደኛ ጋር በጣም እየተቀራረበን ልክ እንደ ሴት ጓደኛ አይደለ እንደዛ በጣም እየተቀራረበን መጣን ከሱ ጋር ማለት ነው ከሱ ጓደኛ ጋር በጣም በቃ የሚያስፈልገኝ ነገር ምን በቃ መጠይቀው እሱ ነበር ስለ እንደ ሴት ጓደኛ ማለት ነው ያው እሱም ያናል ስራ የለውም መሰለኝ ማለት እንደኔ እኔ እንዳጋባው ሰው ቢዚ አይደለም እሱ እና በሚያስፈልገኝ ሰዓት ምናምን አገኘዋለሁ እሱን ነማዛው ምናምን ነገር በቃ ከሱ ጋር በጣም እየተቀራረብን መጣ ማለት ነው እና በቃ ቀን በቀን ቤት አይጠፋም ይመጣል ምናምን እና ከባለቤቴ ይልቅ ከሱ ጋር በጣም እየተቀራረብንና እየተዋወቅን መጣ ማለት ነው እንዳልኩ ከሱ ጓደኛ ጋር ካስተዋወቀኝ በኋላ እንዳልኩ በቃ ልክ እንደ ሴት ፍሬንድ አይደለ እንደዛ ነበር በጣም እየተቀራረብ ነው ማለት ነው እና በቃ ሳናስበው ከሱ ጓደኛ ጋር በጣም መቀራረብ ጀመርን እና ከባለቤቴ ጋርም ስንጋባ እንዳልኩክ እንደነገርኩክ ታወደን ምናምን አይደለም እኔም ወድጄው ምናምን ቦታ ኖርኝ ምናምን አይደለም እንዳልኩክ ቤተሰቦቼን ሐሳብ ተቀበልኩት የተሻለ ህይወት እንዲኖረኝ ያ ህይወት በጣም ስልችት ስላለኝ የክፍለ ሀገር ህይወት ምናምን በጣም ስለሰለቸኝና የተሻለ ደረጃ ቤተሰቦቼንም የሚሉኝንም የሚነግሩኝም ነገር ለመቀበል ነው እሱን ያገባውት ማለት ነውና ያንን ነገር በቃ ከባለቤቴ ጋር በነበረኝ ሪሌሽንሺፕ ምንም ደስተኛ አልነበርኩም ማለት ያን በጣም ልረዳው ያን በቃ እንትን ያወኩትኝ ከባለቤቴ ጓደኛ ጋር በጣም ስግባባ ነው ማለት ነውና እሱ ለሱ በቃ ፍላጎት እንትን እየኖረብኝ መጣ ማለት ነው ያደረ
እና በዛው ልክ ደግሞ ባለቤቴን እየጠላሁት መጣ ማለት ለሱ ፍላጎት በጣም እንትን እያለ መጣ ማለት ነው። እና እሱም ደግሞ የሚያይ እንደ ጓደኝነት ምናምን አለ አይደለ እንደዛ ነበር የሚያስበኝ ማለት ነው። እኔ ግን በጣም እሱን እየፈለኩትና እየወደድኩት መጣሁኝ። በዛው ልክ ደግሞ ባለቤቴን እየጠላሁት ምናምን ነገር መጣው ማለት ነው። እና በቃ በጣም በቃ ካቅሜ በላይ ሆነ ማለት በጣም እየወደድኩት መጣው ምናምን ነገር እንዳልኩክ በጣም ነው ጊዜ የምናሳልፈው። ባለቤቴ በጣም ብዙ ጊዜ ለስራ ምናምን ውጪ ምናምን ያድራል 3 ቀን ምናምን ቆይቶ ነው የሚመጣውና በዛ ሰዓት ካጠገቤ ማገኘው እሱን ነው። እና ይበልጥ ደግሞ በጣም ትኩረት እንዲሰጠኝና በጣም እንደወደው አደረገኝ ማለት ነው የሚያደርጋቸው ነገሮች። እና በቃ ካቅሜ በላይ ሲሆንብኝ ነገርኩት ማለት ነውና ሁሉንም ነገር ነበር የነገርኩትኝ ማለት ከባለቤቴ ጋር የተጋባ ነው ቤተሰብ አስገድዶኝ በእነሱ ግፊያ እንደሆነ ምናምን ነገር ነገርኩት ማለት ነውና እና በቃ ለቤተሰቦቼ ስለ እንዳጋባውትና ለሱ ምንም አይነት ፍቅር እንደሌለኝ ነገርኩትና በቃ ይበልጡንም ደግሞ እሱን እንደወደድኩትና ለሱ ቦታ እንዳለኝ ነገርኩት። ያው እሱም ትንሽ ቢያንገራግርም ያንን ነገር ተቀብሎታል ማለት ነውና እንዳልኩክ ባለቤቴ ምናምን ለስራ ብዙ ጊዜ እየሄደ ምናምን ያድራል ከ3 ቀን ምናምን በኋላ ነው የሚመጣው። እና ከሱ ጋር አንድ ላይ ይመጣሉ እሱ ምናምን በቃ ልክ እንደ ቤቱ ነው ሁሉ ጊዜ የሚገኛል ቤት ውስጥ ማለት ነውና እሱ ለ3 ቀን ምናምን በቃ በሚሄድበት ሰዓት ከሱ ጋር ማሳለፍ ጀመርን ማለት ነው። ከባለቤቴ ጋር ማሳለፍ ያለብኝ ጊዜ በአጠቃላይ ከሱ ጋር ነበር ማሳልፈው ማለት ነው። ወክ እንውጣለን በቃ የተለያየ ቦታዎች እንሄዳለን እንዝናናለን ምናምን ነገር በቃ ከሱ ጋር ነው ማሳልፈው ልክ ከባለቤቴ ጋር ማሳለፍ እንደ ያለብኝ ነገሮች በሙላ ማለት ነውና በትዳሬ ደስተኛ አይደለሁኝ። እና እሱን ካገኘሁት በኋላ ነው ያሉና ነገር እንትን ያለኝ ማለት ነው የገባኝ። እና በቃ ለምን እንደዚህ በጣም ደስተኛ ስለሆንኩኝ ከሱ ጋር የሆነ ቀን ሰርፕራይዝ ለምን አላደርገው ምናምን ነገር ብዬ በቃ ቤት ውስጥ ባለቤቴ እንዳልኩ ይሄዳል ምናምን ለሳምንትም ሆነ ለ3 ቀንም ይሄድ ነበርና በዛ ሰዓት የለም ነበር ወይን ምናምን አዘጋጅቼ ቤት ውስጥ በቃ ትንሽ እንደ ፕሮግራም ነገር አድርጌ ኬክ ምናምን አድርጌ ጠበቅኩት ማለት ነውና በፍጥነት ቶሎ እንዲመጣ ምናምን ደወልኩለት። እሱም በቃ በፍጥነት ነበር የመጣው ማለት ነውና በጣም ነበር ሰርፕራይዝ የሆነው ይዛን ቀን ማለት ነውና በቃ ለሱ ያለኝን ስሜት ምንም መደበቅ አልቻልኩኝ ማለት በቃ ካቅሜ በላይ ነበር የሆነው ማለት ነው። እሱም በጣም ወድጄው ነበር። ከባለቤቴ ጋር ማሳለፍ የነበረኝ ጊዜ ከሱ ጋር ነበር እያሳለፍኩ የነበረው በሰዓቱ ማለት ነውና በቃ ያንን ጊዜ ከኔ ጋር አብሮ እንዲያሳልፍ ነበር የምፈልገው። እና እሱም ሰርፕራይዝ ነበር የሆነው ማለት ነውና የዛን ቀን በቃ በጣም እየጠጣን ምናምን ነገር ማሳለፍ ጀመርን ምሽቱን ማለት ነው። ከሱ ጋር በቃ መጠጣት ምናምን ጀመርን እና የሆነ የስካር ስሜት አለ አይደለ እንደዚህ አይነት ሙድ ውስጥ ገባ ማለት ነውና በቃ መጨፈር ጀመርን ምናምን ነገር ያልሆነ ሙድ ውስጥ ገባ ማለት ነው። መሳሳም ምናምን ነገር ጀመርን እና ባለቤቴ እንደማይመጣ ነግሬዋለሁኝ። እና በጣም ወጣ ያለ ነገሮችን መሳሳም ምናምን ነገር ጀመርን ማለት ነውና መኝታ ክፍል ገባን እና እሱ ፈርቶ ነበር ባለቤቴ እንደማይመጣ ነገርኩት። ከዛ እየተላፋን ምናምን መሳሳም ጀመርን ምናምን እና ለመጀመሪያ ጊዜ ከሱ ጋር ሲሳረግም ማለት ነው ከሱ ጋር ምንም አይነት እንትን አልነበረንም እስከዛሬ ማለት ነው። ፍላጎት ነው እንጂ ሌላ ምንም አይነት ነገር አድርገን አናውቅም ከሱ ጋር ማለት ነውና ይዛን ቀን ከሱ ጋር ሲሳረግም ማለት ነው እና እኔ በጣም ነበር ደስ ያለኝ በዛ ሰዓት ማለት እንዳልኩ ቅድም ለሱ ፍላጎት ነበረኝ ከባለቤቴ ጋር ከማሳልፋቸው ጊዜያቶች ሁላ ያቺ ቀን በጣም ነበር ደስ ያለችኝ ማለት ነው። ከሱ ጋር ማሳልፋት ጊዜ በጣም ደስ ትለኝ ነበር እንዳልኩ ፍላጎት አለኝ በጣም ከሱ ጋር የመሆን ማለት ነው። እና ከሱ ጋር ይዛን ቀን ሲያረግም ምናምን ያ ነገር ከዛ ቀን በኋላ በጣም በተደጋጋሚ ማድረግ ጀመርን ማለት ነው። ከሱ ጋር የተገናኘን በጣም ጊዜ ደስ የሚል ነገር ምናምን ማሳለፍ ጀመርን። ከዛም አልፎ በተደጋጋሚ ከሱ ጋር ማድረግ ጀመርን ማለት ነው። በቃ እሱም ቤት እየመጣ ምናምን ከኔ ጋር በተደጋጋሚ ማድረግ ጀመርን ቤት ውስጥ ማለት ነውና ባለቤቴም ያው እንዳልኩ ስራ በሚሆንበት ሰዓት ነው ይሄን ነገር የምናደርገው ማለት ነውና ባለቤቴ ጭራሽ ቤት እንደማይመጣ ነው የሚያውቀው ጓደኛው ማለት ነው። እና እሱ ከስራ መጥቶ ምናምን ቤት አብረው መምጣት ሲፈልጉ ምናምን እንደማያውቅ ሰው እንደ አዲስ ሰው ቤት መጥቶ እንደማያውቅ ምናምን ነገር ነው የሚመጣውና ባለቤቴ ጭራሽ ይሄን ነገር ምንም ነገር አያውቅም ማለት ነው ስለኛ። እና እሱ በማይኖርበት ሰዓት ምናምን ነገር ነበር የሚመጣው እና በዛ ሰዓት እኔ 12 ነበርኩኝ ማለት ነውና በቃ ከሱ ጋር ምናምን ይመጣሉ ቤት እኔም ያናል ሰዓት ነበረኝ ማለት ነውና እሱም እዛ አካባቢ ስለነበረ ወክ እንሄዳለን ምናምን ነገር ማለት ነውና ባለቤቴ የሆነ ሰዓት ላይ መጠርጠር ጀመረ
እና እንደዚህ ሊጠረጥር የቻለበት ምክንያት ደግሞ እሱ እኔ 12 እንትን ብዬ ነበር ውጤት ቀርቶብኝ ነበር እንዳጋጣሚ ሆኖ ማለት ነው። እና በዛ ሰዓት እኔ ኮሌጆች አውቃለሁ ምናምን ነገር እና እዚህ ኮሌጅ ትግባ ምናምን ነገር ብሎ ይለዋል ማለት ነውና በሆነ ሰዓት ላይ ሲያወሩ በቃ እኔ የምፈልጋቸውና እኔ የምወዳቸውን ነገሮች ያውቃል ማለት ነውና እንደዚህ ቢሆን እንደዚህ ምናምን ነገር ብሎ ጣልቃ ገብቶ ሲያወራ ምናምን ነገር በዛ ምክንያት ባለቤት ይጠረጥራል ማለት ነው። ይሄን ያህል እንዴት ሊግባቡና ሊተዋወቁ ይችላሉ ምናምን ነገር ብሎ ሲጠይቀኝ እኔንም አይ ጓደኛ ስለሆነ ለኛ ካለው ቦታ አንፃር ነው ምናምን ነገር እያልኩኝ አልፈዋለሁ ማለት ነው። እኔም በዛ ሰዓት እንዴት ተጠረጠረ ምናምን የሚለውን ነገር እንትን አላልኩት እና በቃ በተደጋጋሚ እየተገናኘን ምናምን ነገር ማሳለፍ ጀመርን። ያው እኔም ኮሌጅ ከገባው በኋላ ደግሞ ማለት በጣም ሰዓት እንትን እያለኝ መጣ ማለት ነው። ማለት እንደ ድሮ ጊዜ ምናምን አላገኝም ከሱ ጋር በጣም መራራቅ ጀመረን ማለት ነው። ከባለቤቴ ጓደኛ ጋር በጣም መራራቅ ጀመርን ምናምን ነገር እና ከስንት አንዴ ነበር የምንገናኘው ማለት ነው። ከስንት አንዴም ቢሆን እየተገናኘን ቤት ውስጥ ምናምን እናደርግ ነበር። ያው ባለቤቴ በማይኖርበት ሰዓት ጠብቄ ምናምን ደውልለታለሁ እንደናፈቀኝ ምናምን እየነገርኩት ይመጣል ማለት ነው። እሱ ያ ሁሉ ነገር እየቀጠለ መጣ ማለት ነው። በቃ ባለቤቴ የሚሄድበትን ሰዓት እየጠበኩኝ በቃ እሱን ያገኘው በተደጋጋሚ አደርጋለሁ ማለት ነውና የሆነ ጊዜ ግን ያልጠበቅኩን ነገር ተፈጠረ ማለት ነው። ኮሌጅ እየተማርኩ 2ኛ አመት ላይ ነኝ ማለት ነው። እንደተለመደው ከሱ ጓደኛ ጋር በቃ እየተገናኘን የምናረግበት ሰዓት ቪዲዮ ምናምን ይቀርጽ ነበረ ማለት ነው። ሁሌም እኔ አላቅም ቪዲዮ ምናምን ይቀርጽ ነበረ ማለት ነው። ሴክስ በመናረግበት ሰዓት ቪዲዮ ምናምን ይቀርጽ ነበረ። እኔ ማውራውን ለሱ ያለኝን ነገር በመገልጽበት ሰዓት እንደናፈቀኝ ምናምን በመነግርበት ሰዓት ምናምን ነገር ይቀርጽ ነበረ ማለት ነው። እኔ ግን ያንን ነገር አላቅም ነበር እና ያን ጊዜም ባለቤቴ ጠርጥሩ ምናምን ነገር በሚጠይቀኝ ሰዓት በቃ እንደዛ ካወራሩ ካነጋገሩ ነገር የሆነ ነገር ጠርጥሮ ነው ብዬ ነበር ማስበው። ነገር ግን እሱ እኔ ለሱ ያለኝን ቦታ በመገልጽበት ሰዓት የሆነ እኔና እሱ በመናወራበት ሰዓት ያለውን ነገር እየቀረጸ ለባለቤቴ ይልክለት ነበረ ማለት ነው። እሱ እንደማይፈልገኝና እኔ እንደምፈልገው ከሱ ጋር መሆን እንደምፈልግ ምናምን ነገርና እሱ እንደማይፈልግ ነበረ ሲነግረኝ ነበረው ማለት ነውና ባለቤቴን በዛ ሰዓት የጠየቀኝ ይሄን ነገር ሰምቶ እና እኔ ግን በዛ ሰዓት ምንም ነገር አልጠረጠርኩም ነበረ ማለት ነው። እና ለባለቤቴ ሲነግረኝ ነበረው እሱ እዚህ ነገር ውስጥ መግባት እንደማይፈልግ ከዚህ ነገር ውስጥ ንጹህ እንደሆነ ምንም ነገር እንዳላደረገ ማለት እኔ ብቻ ወደዛ አይነት ነገር መውሰድ እንደምፈልግ ነው ሲናገረኝ ነበረው ማለት ነው። ለሱ ሲነግረው ምናምን የነበረው ማለት ነውና እኔ እንደምፈልገው እኔ ማረጋቸውን አክቶች ምናምን ከሱ ጋር በመናወራበት ሰዓት እኔ ማደርጋቸውን ነገሮች እኔ ለሱ ያለኝን ነገር በመገልጽበት ሰዓት ያለውን ነገር እየቀረጸ ነበር ለሱ ሲልክለት የነበረው ማለት ነውና እንዳልኩ እኔ ኮሌጅ ከገባው በኋላ ከባለቤቴ ጓደኛ ጋር በጣም ተራርቀን ነበር ማለት ነው። እና እኔ እንዳልኩ ለሱ በጣም ስሜት ስለነበረኝ ደውዬ ምናምን በጣም እንደናፈቀኝና ላገኘው እንደምፈልግ ምናምን ነገርኩትና መጣ። ከዛ በቃ በጣም ናፍቀኸኛል እና ካንተ ጋር ሲያደርግ ፈልጋለሁ ምናምን ብዬ እየነገርኩት ያለውን ነገር በአጠቃላይ እንዳለ ቪዲዮ እየቀረጸ ነበር ማለት ነው። እና ይሄን ነገር አላቅም እና ያን ነገር ለባለቤቴ ላከለት ማለት ነው። እና እሱ ወዲያው ነበር ይመጣ እንደዛ ሆነን ቤት ውስጥ ምናምን መጣ እና በጣም ነበር የደነገጥኩት ማለት ነው። ማለት እንደዚህ እንደማስረዳ ማለት ያቅተኛል ማስረዳት ራሱ ማለት በቃል የሚገለጽ ነገር አይደለም። መፈጠሪን እስከምጠላ ድረስ ነበር የደነገጥኩት ማለት ነው። እውን እስከማይመስለኝ ድረስ ነበር የደነገጥኩት እዛ ሲመጣ ማለት ነው። እኔ የሚሰማኝን ስሜት እንደሚሰማው ነበር ማቀው የባለቤቴ ጓደኛ እኔ እንደምወደው ማለት ለሱ ያለኝ ቦታ አለ እኔ እንዳለኝ እኔ እንደሚሰማኝ አይነት ስሜት እንደሚሰማው ነበር ማቀው ማለት ነው። እና እሱ ግን በቃ ባለቤቴ እዛ ጋር እንደዛ ሆነን ሲያገኝን ቀጥታ በቃ ፍቺ ነበር የጠየቀው ማለት ነው። እና በቃ ሁልጊዜም ከሱ ጋር ተገናኝተን የምናደርገውን ነገር በሙላ ለሱ ሲልክለት ነበር ለባለቤቴ ማለት ነውና እሱን በጣም አምኜው ነበር በጣም ነበር ያመንኩት 100% ማለት ነው። እና እሱ ግን ለኔ ቦታ ነበርው በዛ ሰዓት ማለት ነው። እና ያን ሁሉ ነገር ለሱ ሲልክለት ነበር። ባለቤቴም ቀጥታ ፍቺ ነበር የጠየቀው እና የኔ ቤተሰቦችም በቃ ሁሉንም ነገር አወቁ ነገራቸው ምናምን ነገር ሪካርዱንም ምኑንም ሁሉንም ነገር አሳያቸው
ቤተሰቦቼን በጣም ነበር ያዘኑብኝ ማለት ነው። እኔ የተሻለ ደረጃና ለውጥ የምፈልግ ሰው ጭራሽ በጣም ነውር ነው እንኳን ባለትዳር ሆኜ እንደዚህ ሆኜ ማደርጋ አይነት ሰው አልነበርኩኝም። እንደዛ ነበር ቤተሰቦቼ የሚያስቡት ማለት ነው። ጭራሽ ደግሞ ባለትዳር ሆኜ ይሄን ነገር በማድረግ ቤተሰቦቼ በጣም ነበር ያፈሩት ማለት ነው። ጭራሽ ሊያዩኝም ፈቃደኛ አልነበሩምና በዚህ የተነሳ በጣም ነበር የተጎዳሁት ማለት በጣም የህይወት ስትራግሎችን ነበር ያሳለፍኩት። በጣም ከባድ የሚባሉ ጊዜያቶችን ያሳለፍኩት ማለት ነው እና በጣም ተጎድቼ ነበር። ይሄ ነገር በጣም አንደኛ ስሜቴ ተጎድቷል፣ ሁለተኛ ደግሞ በጣም ከባድ ጊዜ ብቻዬን ነኝ በዛ ሰዓት ማንንም ከጎን ያልነበረ ማለት ነው እና ሁሉም ሰው ይሄን ነገር አወቀ ምናምን። እኔም በጣም በህይወቴ በጣም ብዙ ፈተናዎችን ነበር ያሳለፍኩት ማለት ነው እና አንዳንድ ጊዜ ምን መሰላችሁ እኛ ከማንፈልገው ሰው ጋር ወይም ደግሞ ቤተሰብ ስላስገደደን ብቻ ማንፈልገው ህይወት ውስጥ መግባት የለብንም። የማንፈልገው ህይወት ውስጥ ብንገባም መኖር አንችልም። እኔም ያደረኩት ያንን ነገር ስለማልወደውና ያንን ነገር ስላልተቀበልኩ ነው ሌላ ህይወት ውስጥ የገባሁት። አንዳንዴም ለቤተሰብ ብለን የምናደርገው ነገር እኛን ነው መልሶ የሚጎዳ እንጂ ምንም ተጠቃሚ ያደርገን እና ያንን ነገር በማድረግ እኔ በጣም ብዙ ህይወት እንዳሳልፍና በጣም ብዙ እንድጎዳ አድርጎኛል። ከኔ ህይወት እንደምትማሩ ተስፋ አደርጋለሁ።